በመናገር በቋንቋ ብቻ ሳይሆን የእግዚአብሔርን ሞገስ ባንቺ ላይ ነው አይቻልም። የእግዚአብሔር ቃል ሲናገር ለቅሶ ማታ ቢሆን ጠዋት ግን ደስታ ይሆናል ይላል። ክብር ለኢየሱስ። አንተ be a man of the house and I will be a woman of the house. Why not? በጣም ቀላል። እዛ ውስጥ ለምታልፍ አንድ እናት ምን ብለሽ ነው ልታበረታቻት የምትችይው? ከዚህ በመነሳት ከራስሽ ህይወት በመነሳት በመረዳዳት ውስጥ ራይልዬ ማሸነፍ ከዛ በኋላ ራሱ አምስተኛ ልጅ ሲመጣ ግን ኢማጂን ሌላው ጥሎ ሊሄድም ይችላል። ባልና ሚስት ወደ አንድነታችሁ ተመለሱ። ከችግራችሁ በላይ እግዚአብሔርን በቤታችሁ ማንገስ ማግነን ጀምሩ። እግዚአብሔር በችግራችሁ ላይ ጣልቃ ይገባል። ከነፍ ነገር ሳላረግለት ሁሌ የኔ ጠበቃ የሆነው አባቴ አምላኬ ሰላም ነው ሁላችሁም ይሁን። ሃይናርድዬ you look amazing. Oh, thank you. You too. You look different. I look different. Sometimes change is good, አይደለ? Change is good. Yes, yes. መንፈስ ቅዱስ በውስጥሽ ያስቀመጠውን ሁሉ ሪሊዝ እንድታደርጊና በዚህ ያሉትን እህት ወንድሞቻችንን ሁሉ ለማነጽ ለመጥቀም ለማበረታታት የሚሆነውን መልካም ነገር ሁሉ እንድታካፊን በጌታ ፍቅር እንጠይቅሻለን ማለት ነው። እንኳን ደህና መጣሽልን። ጌታ ኢየሱስ ይባርክሽ። አጭር ጸሎት አድርገን ቀጥታ ወደ ፕሮግራሙ ነው የምናልፈው። የእግዚአብሔር አምላካችን ስም ብሩክ ይሁን። አሜን። እግዚአብሔር ሆይ እናመሰግናለን። በእውነት ጌታ ሆይ እናመሰግናለን። እድል ነው ስላንተ መናገር፣ እድል ነው ስላንተ መመስከር፣ እድል ነው በህይወታችን ላይ ስላደረግከው መልካምነት ቴስቲፋየሮች ለመሆን በዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ሲባል ጌታ ሆይ ኢትስ ናት ጀስት ወንጌል በመጽሐፍ ቅዱሳችን የተጻፈው ብቻ አይደለም። በህይወታችን የምትሰራው የምታደርገው ሁሉ ወንጌል ነው። ያንተ ስራ ነው። ያንተ ድንቅ ስራ ነው። እግዚአብሔር ሆይ ልንመሰክር፣ ልንናገር፣ ማዳንክን ልናወራ፣ ፍቅርህን ልንጨዋወት፣ ምህረትክን ልናውጅ፣ ጸጋህን ልንገልጥ እግዚአብሔር ሆይ በዚህ ያለንና የቀረውን ጊዜ ሁሉ እንድትቆጣጠር እንድትባርክልን አይምሮአችንን ከፍተህ እንደ ሊዲያ እግዚአብሔር ሆይ ጥበብን ካንተ ምን ሰማበትን ካንተ ምን ቀዳበትን ልብ እና አይምሮ እንድትሰጠን በኢየሱስ ስም እንጸልያለን። የሁሉም አይኖች እንዲከፈቱ ጌታ ሆይ ዛሬ በሚለቀቀው ዊዝደም፣ ዛሬ በሚለቀቀው ምክር፣ ዛሬ በሚለቀቀው የአንተ ቃል ጌታ እግዚአብሔር ሆይ የሰዎች ሁሉ አይኖች እንዲከፈቱ የልቦና አይኖቻችን እንዲበሩ በኢየሱስ ስም እንጸልያለን። ዛሬ ከዚህ ስንወጣ ሌላ ሰው አድርገህን አንድ ነገር ጨምረህልን በህይወታችን እግዚአብሔር ሆይ መልካምነትህን አሳይተህን እንድንወጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አመንን። ስለዚህም ጸለይን፣ ተናገርን። ጌታ መንፈስ ቅዱስ በዚህ ስላለህ እናመሰግንሃለን። ጊዜውን ሁሉ አሳልፈን ሰጥተናል። in Jesus mighty name we pray. አሜን አሜን። ህይወት አንድ ላይ የምትሮጭበት ሮጭ አይደለም። ሁሉም በየአቅጣጫው ሩጦ ለአንድ ለትልቁ ተቋም አንድ ዋንጫ የሚያመጣበት ነው። አሁን ትልቁ ችግር የናርድዬ ባለቤት ነው፣ የኔ አይደለም። የራሄልዬ ባለቤት የራሄል ነው፣ የኔ አይደለም። so they are totally different character ናቸው። ችግሩ ናርድዬ እኔ ጠዋት አንቺ ባለቤትሽ ቁርስ ሰርቶ ሲያቀርብልሽ በቪዲዮሽ አይቼ ያን ቪዲዮ ይዤ መጥቼ ባለቤቴን እንዴት ያን አታደርግም? it is impossible። ግን ደግሞ ባለቤቴን እንደነገርኩሽ ነው እኔ የምችለው ነው። ለዛ ነው I resign my full time። ገባሽ? ሪዛይን አድርጌ I can't hold ይሄን ሁሉ መሸከም አልችልም። አንተም be a man of the house and I will be a woman of the house. why not? በጣም ቀላል ብታይ ደስ ብሎሽ። so አሁን እኛ ችግራችን ምን መሰለሽ እነሱን ትሬን የምናረግበት ወይ በጣም ኢምፖርታንት ነው። እርስ በርስ ሴቶችም ቢሆን ወንዶችም ቢሆን ገባሽ? እኔ እችላለሁ ሲባል የሆነ ቦታ ላይ ደከመኝ ስትይ ራሱ ኮምፕሌን ሆኖ ነው የሚመጣው። እንዴት ደክምሻል ትባያለሽ። ገባሽ? እኔ ትምህርቴን መቀጠል እፈልጋለሁ። ስለዚህ መማር እፈልጋለሁ። but however because እኔ ትምህርቴን መማር ስለፈለኩ ልጆቼ እና እሱ ስትራግል እንዲያደርጉ አይደለም በህይወት። የኔ ትምህርት መጥቶ ቤቴ የሚረብሽ ከሆነ ይቅር ወረቀቱ። ገባሽ? ይሄ እኮ አዲሽናል ሃፒነስ አዲሽናል የሆነ ሰክሰስን የምድራዊ ህይወት ላይ ሊያመጣ እንጂ ቤቱን ሊበጠብጥ አይደለም። ስለዚህ ተነጋግረን ነው እንደዚህ አይነት ኮርስ ልወስድ ፈለኩኝ። እንደዚህ እንዴት ይመስልሃል? ያ I can help you። እኔ ስኖር እንዳልኩሽ ነው።
እኔ ለምሳሌ እሱ ዴይ ኦፉ ከሆነ ሞስት ኦፍ ዘ ታይም 16 ሰዓት ነው የሚሰራው ምናምን። ዴይ ኦፉ ከሆነ ግን እኔ ክላስ ስገባ በቃ ትምህርትሽ ይገለጥልሽ ምናምን ብሎ ልጆቹን ይዞ ወደ ላይ ይመጣል። አም ገነዱ ቢካዝ የኔ መማር የቤቱ ሰክሰስ እንደሆነ ይገባዋል። ገባሽ? እኔ ደግሞ የባለቤት የውጭ መስራት የቤቱ ሰክሰስ እንደሆነ ልገባው። ልጆቼን እንኳን አሜሪካ ነገር የትም ቦታ አክቲቪቲ ይዣቸው ሲሄድ አይ ቴል ዘም ዳዲ ኢዝ ኖት ፕሬዘንት ፊዚካሊ ቢካዝ ዳዲ ኢዝ ፕሮቫይዲንግ ደ መኒ ዳት እኔና እናንተ ይዙ የምናደርገው በየሆቴሉ የምናድረው ለአክቲቪቲ የሚከፈለው ዳዲ እየሰራው ነው። ሶ ሂዝ ፓርት ኦፍ አወር ሰክሰስ። ገባሽ? እኔ ብቻ እናንተን ብዬ አልላቸው። ገባሽ? ስለዚህ አሁን ናርድዬ ምን አለ መሰለሽ ፖዚሽን እየተቀያየርን ነው ችግር ውስጥ የገባ ነው። በተለይ ዩ ክትትል ያላት ልጅ ይዛ የምትጓዝ እናት ቢግ ታይም በፋይናንስም በኢሞሽንም ሰፖርት ያስፈልጋታል። በቃ ጎበዝ ነሽ አይዞሽ የሚላት ሰው ትፈልጋለች። ያ ሰውዬ ደግሞ ማንም አይደለም። ያ ሰውዬ ባለቤትሽ ነው መሆን ያለበት። ራሄል እየቀጠኝ ቆንጆ። እሺ እግዚአብሔር ስም የተባረከ ይሁን። በእውነት እኔ ባንቺ ውስጥ ያየሁት የእግዚአብሔርን ታላቅ ስራ ነው። የእግዚአብሔርን ምሕረት ነው። የእግዚአብሔርን ሁሉን ቻይነት ነው። የእግዚአብሔርን ተአምራታዊ ስራ ነው። ስፔሻሊም ደግሞ በሐዊ ላይ የተገለጠው በቃ ያቺ ድንቅ ሰሪው እጁ ናት። የሚገርመው ነገር ዮሐንስ ወንጌል ምዕራፍ 9 ላይ ደቀ መዛሙርቶች መጥተው ለእንደዚህ አይነት ሰዎች ቤተሰቦች እንዲህ አይነት ጥያቄ ጠየቁ። አንድ ጊዜ ከልጅነቱ ጀምሮ ማየት የተሳነው ሰው ነበረ፣ ማየት የማይችል እና አብረውት ነው የሚውሉት ደቀ መዛሙርቱ ከክርስቶስ ጋር በጣም ክሎዝ ናቸው። እንግዲህ ግን እንዲህ አይነት ጥያቄ ጠየቁ። ምን የሚል ነበር? ማን ነው ይህንን ኃጢአት የሰራው? እናቱ ናት ወይስ አባቱ ነው? እንደዚህ ልጁ እንደዚህ ሆኖ እንዲወለድ አይነ ስውር ሆኖ እንዲወለድ ኃጢአት የሰራው ማን ነው ብለው ሲጠይቁት እናያለን። ዮሐንስ ወንጌል ምዕራፍ 9 ቁጥር 1-2 አካባቢ ላይ ጌታ ኢየሱስ ግን እንደዚህ ብሎ መለሰ፣ የእግዚአብሔር ስራ፣ የእግዚአብሔር ክብር፣ የእግዚአብሔር ተአምራት ይገለጥ ዘንድ እንጂ እናቱ ወይም አባቱ የሰሩት ኃጢአት አይደለም ብሎ መለሰላቸው። ክብር ሁሉ ለእግዚአብሔር ይሁን። አሁን በአንቺ ባለፍሽበት መንገድ ላይ አንዳንድ ቻሌንጆች ይኖራሉ። ቻሌንጆቹ ይሄ ነገር እንዴት መጣ? ቀደም ትንሽ ልትነቂው ሞክረሻል። ልትዳስሹ ከኔ ችግር ነው ወይ ብለሽ ራስሽንም ቶርች የምታረጊበት ራስሽን ብሌም የምታረጊባቸው ነገሮች ሊኖሩ ይችሉ ነበር። ከሰዎችም የሚመጡ ተጽዕኖዎች ልክ ደቀ መዛሙርት እንደጠየቁት አይነት ጥያቄ ከወዳጅ ዘመድ፣ ከጎረቤት የተለያዩ ጥያቄዎች ሊነሱ ይችላሉ። ይሄ ነገር እንዴት ሆነ? እና በጣም the most hurtful የሆነውን ነገር ፌስ ያደረግሽበትን መንገድ በጣም ነው የተደነኩት። ምክንያቱም ይጎዳል፣ ይሰብራል። የሰዎች ሚስ አንደርስታንድ መደረግ ችግሩን እያለፍሽበት ተቋቁመሽው በሙሉ ልብ በደስታ ተቀብለሽው እየኖርሽው እያለ ግን ከውጭ የሚመጡ ዱላዎች፣ ከውጭ የሚመጡ አንዳንድ ቃሎች በጣም ሰዎች ላይ ተጽዕኖ ይፈጥራሉ እና እንደዚህ አይነት ስፔሻል ኒድ ልጆችን ይዘው ለሚሄዱ ሰዎች ምን አይነት ኢንካሬጅመንት ትናገሪያለሽ? ወይም ሰዎች እንዴት በምን መልኩ ሰፖርት እንዲያረጓቸው ትመክሪያለሽ? እዛ ላይ ትንሽ ጨምረሽ ብትነግሪኝ ደስ ይለኛል። ምክንያቱም እንዳልኩሽ አንቺ ከጎንሽ ያለ የሚረዳ ሳፖርት የሚያደርግ ባል እግዚአብሔር ስለሰጠሽ ነው። ብዙዎች አሁን እኔ ምናልባት እንደዚህ አይነት ሳፖርቲቭ የሆነ ባል ስለሌለኝ ነው በዚህ ውስጥ ማልፈው የሚሉ ሊኖሩ ይችላሉ። ኦብቪየስሊም ደግሞ እንደዚህ አይነት ነገሮች ሲፈጠሩ ባሎቻቸው ጥለዋቸው የሚሄዱ ሰዎች አሉ። ፐርሰናል እማቃቸው አንቺም ታውቂው አይደለ? ያጋጥማል። ያንቺ ባል ግን ሂ ስቲክ ቱጌዘር ሂ ስቴይስ። ይሄ ፋይት፣ ይሄ ዊኒንግ፣ ይሄ ሉዝ፣ ሁሉም ነገር የሚመጣው በላይፋችሁ እንደ ቲም ወርክ ቆጥሮት አብረው። እንደውም በጣም ባልሽን ልባርከው ፈልጋለሁ፣ ላመሰግነው ፈልጋለሁ። ምክንያቱም ኢዝ ኢዚ ጎዊንግ ላይክ ዩ ኖ እኛ ሮጥ ሄደን በእግራችን ምን አምጥተናል ይሁን ሂዝ ጀስት ትራይንግ ቱ ሜክ ዘ ቲንግ easier. It's not that important. Even በግራም ብትሄድ ተቀምጣም ብትሄድ it doesn't really matter. Like ያ mindset, ያ acceptance is በጣም amazing, በቃ unbelievable. ልክ እንደ ምሬት፣ በቃ እንደ ሐዘን መከራ ላይ እንደወረደበት ሰው ሳይሆን የተቀበለው በቃ እግዚአብሔር የወደደውን አድርጓል። ሶ ሌትስ ዱ ቱጌዘር ቲም ወርክ አድርገን ይሄንን ነገር ይሄን ቻሌንጅ አብረን እንለፍ የሚል ማይንድ ሴት ያለው ሰው ነው እና በጣም ሰፖርቲቭ የሆነ ባል አብሮሽ ስላለ
ነገር ግን ሰፖርቲቭ ያልሆኑ ባሎች አሉ። ስፔሻሊ አሁን ዲስ ዴይስ እግዚአብሔርን የማይፈሩ ብዙ ባሎች አሉ። ልክ እንዲህ አይነት ነገር ሲፈጠር ሚስቶቻቸውን ከነ ልጆቻቸው በትነው መሮጥን፣ መሸሽን፣ ዲቮርስን የሚመርጡ ብዙ ሰዎች እያየን ያለንበት ዘመን ላይ ደርሰናል እና በእርግጥ እግዚአብሔር ለሁሉም እንደ ስራው ዋጋው ይከፍል ዘንድ ዋጋዬ በእጄ ያለ ብሏል። ለሁሉም የሚፈርድበት ቀን ይመጣል። ዊ ኖው ዳት። ግን በእንደዛ ውስጥ ለምታልፍ አንድ እናት ምን ብለሽ ነው ልታበረታቻት የምትችዩ? ከዚህ በመነሳት ከራስሽ ህይወት በመነሳት የሰዎች ጫና፣ የሰዎች ቃሎች የሚወረወሩ እንደገና ደግሞ እነሱ በዛ ሲንግልነስ ውስጥ እነዛን ልጆች በማሳደግ ውስጥ ምን ያክል ርቀት መሄድ አለባቸው ብለሽ ትያለሽ? ምንም እንኳን የባል ሳፖርት ባያገኙ ከእግዚአብሔር ዘንድ ያለውን ቅድም እንዳልሽው አንቺ ደግሞ እግዚአብሔርን ሶርስሽ ምንጭሽ አድርገሽ ከባልሽ በላይ የእግዚአብሔር እርዳታ ባንቺ ላይ እንዳለ ነግረሽናልና በዛ ላይ እስኪ ጨምረሽ እነዛን እህቶቻችን እንድታበረታች ወይም ደግሞ ያለሽን ምክር እንድትለግሽን ያንን ነው ልል የምችለው። ተባረኪ። አሜን አሜን። ራሄል አዎ በጣም ማለት እኔ የኔ ባለቤት እንዳልኩሽ ኢሞሽናል ሳፖርት በዚህ ሰዓት ላይ በጣም ኢምፖርታንት ነው። ባይ ዘ ዌይ እኛ ማህበረሰብ ላይ በጣም ሊታሰብበት የሚገባው ቃላት ሰውን ይሰብራል፣ እንዲሁ በቁሙ ይሰብረዋል ወይ ደግሞ ያበረታዋል። በጣም መጠንቀቅ ያለብን ነገር ነው። ገባሽ? አንድን እናት ማለት ለልጇ ምንም አይነት ልጇ እንዲጎዳባት የማትፈልግ እናት ራሱ በራሱ ጊዜ አንቺ ጥፋተኛ ነሽ ወይም አንቺ ፓርቲስፔት አድርገሻል ብሎ ማለት በራሱ ጊዜ ይጎዳታል፣ በቃ ይገላታል። ምክንያቱም ምንም ማንም ለማንም ቢወድ ጥግ ድረስ ልጁ እንዲጎዳበት፣ በተለይ ደግሞ የተለያየ ስፔሻል ኒድ አለ። ገባሽ ራሄልዬ? በቃ ፎር ላይፍ ቼንጅ የለውም የምትባዩ ተስፋ የሌለው አይነት ዲያግኖስ የሚመጣበት ጊዜ አለ። እኔ እህቶችን የምለው እንዲህ አይነት ነገር ሲመጣ ማለት ነው እንዴት ነው ሃንድል ማድረግ የምችለው? ገባሽ? እንደ ድሮ መስራት እችላለሁ፣ እንደ ድሮ መሮጥ እችላለሁ። በቃ የሆነ ሌላ አፕሊኬሽን መጥቷል በቤት ውስጥ። ገባሽ? አሁን ለምሳሌ አንድ ሰው ወክ እያደረገ የሚሄድ ሰው ፓራላይዝድ ሲሆን ዊልቸር ሲሰጠው ሌላ ፓኬጅ ነው የሚሰጠው፣ እንዴት መጠቀም እንዳለበት፣ እንዴት ማኑቨር ማድረግ እንዳለበት። እንዴት አልሮጥኩም ሊል አይችልም፣ ቢከስ ተቀየራ ሞድ ኦፍ እንትኑ። ስለዚህ አሁን እኛ ኦኬ ስፔሻል ልጅ መጧል፣ ስራዬንማ ቶታሊ አልተውም፣ ፉል ታይም እሰራለሁ። አዘ ሴም ታይም ልጆች ጋር መድረስ እንፈልጋለን። ኤግዞስት ነው የምንሆነው። መጀመሪያ ላይ ራስን መረዳት። እኔ አሁን ባለቤቴ የፈለገ ቢወደኝ የፈለገ ቢያቀኝ ራሄልዬ፣ እኔ የምረዳውን ራሴን ያክል ባለቤቴ አይረዳኝም፣ አያቀኝም። ሴምቲንግ አንችንም፣ ሴምቲንግ ናርዲንም የተወሰነ ቱ ሳም ኤክስቴንት ትረጃለሽ አንድን ሰው አይደለ? ሰው እኔ ራሴን ተረዳሁት። እኔ አልችለውም፣ ፉል ታይም ሰርቼ ነው እንደዚህ አድርጌ አልችለውም። ሰው ቁጭ ብለን ተነጋገርንና እሱ ደግሞ ከዛ ጊዜ ጀምሮ ነው ላይክ እኔ ያንቺን የምትሰሪውን 2 ቀን ተጨማሪ ብሰራ ፋይናንስ ኢዝ ዳን ሶሉሽን መጣ። አንቺ ግን ሞር ልጅሽ ጋር ትሆኛለሽ፣ ሞር ራስሽ አየሽ። አሁን እኔ ጠዋት ተነስቼ ቡናዬን ጠጥቼ ጸሎቴን አድርጌ ነው ልጆቼ ማስተምረው። ግን እኔ ጠዋት ሌሊት ተነስቼ ልዩ ክትትል ያለው ልጅ ደግሞ ማልበስ፣ ማንሳት፣ መጣል ወይ ትምህርት ቤት ትሄጃለሽ፣ ከዛ ትመልሻለሽ። ዳድ ፊዚካል ኤግዞሽን በራሱ ጊዜ ቤት ውስጥ ሰላም አያመጣም። ከዛ ራሄልዬ ጀስት ሲምፕሊ እንደምን አደርሽ ቢሉሽ ራሱ መጮህ ነው የምትፈልጊው። ዩር ታየርድ ዩ ዳን ጀስት ምንም ነገር ገባሽ፣ ሁሉ ሰላም አይሆንልሽም። ይህን አሁን አንዳንድ የሚጠበቀው ነው። እኔ የሆነ ሰው እያየኝ ከሆነ እንዴት ወሰን ስፔሻል ኒድ ልጅ ይዛ ሌሎች ልጆች ይዛ እየተደረሰች ለሌሎቹ እንዴት አንቺ በአንድ ልጅ ታጉረመርም ያለሽ ብለው ኮምፔር ማድረግ አንድን ሰው አይችልም። ዋይ ቢካዝ እኔ ያለኝ ፊዚካል ረፍት አለ፣ ኢሞሽናሊ ቅድም እንዳልኩሽ ነው ባለቤቴ። ከዛ በኋላ ራሱ 5ኛ ልጅ ሲመጣ ግን ኢማጂን ሌላው ጥሎ ሊሄድም ይችላል አይደለ? በቃ ሁለታችንም እንደውም 2ኛ አዛሽ ዶክተር ጋር ድርሻት ሚድዋይፍ ነው የሚያዋልድሽ። ይዶንጎ ባክ ስራውን ማቴጅም ስትየዋ ጋር ማቴጅም ብሎኝ በሚድዋይፍ ነው ያወለድኳት 5ኛ ልጄን። ገባሽ? ያንን መስማማትና መደጋገፍ ሁልጊዜ በተስማማ ቤት ውስጥ ሰክሰስ አለ፣ ስኬት አለ። ስኬቱን እኮ ከስኬቱ ሳንደርስ ራሱ እኮ እያፈረስን ያለ ነው እኛ እኮ ነን። እግዚአብሔር ሊሰራን ሲል ገባሽ? እኔ ራይል የኔ አሁን አልኩሽ ቻሌንጅ ልደርድር ብል እዚህ ጋር 3 ቀን እንቀመጣለን።
ጠዋት ተነስቼ እንትናን እንዲህ አድርጌ እንትናን አምጥቼ እንትናን ወስጄ ብልሽ በቃ ይደክምሻል ራይልዬ። ግን ያን ቻሌንጅ አይ ተርን ኢት ኢንቱ ኦፖርቹኒቲ። አሁን ምን እላለሁ መሰለሽ? ጌታ ይመስገን በእሷ የተነሳ ሆም ስኩል ማድረግ ጀመርኩ። በእሷ የተነሳ ትምህርቴንም እየተማርኩ ነው። ዲኖት ሲት አዘ ፖዘቲቭ ቲንግ አናዘር ቲንግ። እኛ ኮሚኒቲ ጋር ያው እንደዚህ አይነት ነገር ስትሆኚ ያው አንቺ ልጅ ሆነሽ ትዝ ይልሽ ከሆነ ሆድ ከባሰሽ ድመቷም ስታልፍ ታለቅሻለሽ እኮ በቃ የሆነ ነገር ነው የምትፈልጊው አይደለም? ያስለቅስሽና እንደዚህ ሆድ ሲብስሽ ሰዎችን አትስሚ፣ እግዚአብሔርን ብቻ ስሚ። በጣም ነው የምትጎጂው። አንዱ እንደዚህ ያርጊ ይልሻል፣ አንዱ አይ እንደዚህ ብታረጊ ይልሻል። ለምን እኔ ጋር ሰው ሲመጣ በእኔ ልክ ነው ማስረዳው፣ በእኔ ልክ ነው ሰፖርት የምሰጠው። አየሽ እኔ እንደተረዳሁት ነው። እግዚአብሔር ግን እንዲህ አርጊም አይልሽም፣ እንዲህም አታርጊ አይልሽም። በቃ ሊቭ ኢት አይ ዊል ዱ ኢት የሚለውን እንትን ነው የሚሰጥሽ። ከኔ ጋር ተስማሚ። ገባሽ? መንፈሳዊ ነገር ወዘ ፕሮቴስታንትም ይሁን ሰው ኦርቶዶክስም ይሁን ሙስሊምም ይሁን ማንም የሆነ ፓወር አምናለሁ የሚል ካለ በቃ ተርን ዮር ፌስ ኢንቱ ዳት ፓወር አሜዚንግሊ ነው የሚሰራሽ ራይል ዝግት። እኔ እንዳልኩሽ ሳተርዴ የልጆች ባይብል ስተዲ ነበረ ቤቴ ውስጥ እና እሷ እንደዚህ አትድህም ግን ትንከባለላለች። እንደዛ ነው ሞድ ኦፍ እንትኗ የምትሄደው ማለት ነው። እና ልጆች ራሱ ስቴፕ ምናምን ያደረጉባት ቀኖች አሉ ሳያስቡት ሳያዋት። ኔቨር አይ ሲ ዳት። አንቺ እግዚአብሔር እኮ ዝግት ነው የሆነ ብላይንድ ነው የሚያደርግሽ እኮ በቃ ራሂልዬ በቃ ወይ አም ሶ ሶሪ ምናምን ሲሉ አረስ ኦኬ ብዬ አንስቼ በቃ እየዘመርኩ እየሳኩ እቀጥላለሁ። የሆነ ለሰው የሆነ ጅል ሁሉ የሆንሽ ነው የሚያስመስለው ታውቂያለሽ። ሰው ሁሉ ጊዜ እንትና እኮ እንደዚህ አለኝ የቤተ ክርስቲያን አባቶች እንደዚህ ያሉ ቤተ ክርስቲያን ስትሄጂ አንዳንድ ሰዎች የሚያዩት አስተያየት ቅድም እንደነገርኩሽ ወይ በቃ የሆነ ዊርድ የሆነ ነገር ድምፅ ከሰሙ የሆነ አላር ፌሻል ኤክስፕሬሽናችን ብዙ ነገሮቻችን ያችን እናት ይጎዷታል። አንፎርቹኔትሊ ደግሞ እናቶች ናቸው ሁሌ ከልጆች ጋር የሚሯሯጡ። እግዚአብሔር ሲረዳኝ የኔ ሰራውንዲንግ የሚጸልዩ ብቻ ጌታ መልካም ነው ጎበዝ ነሽ አንቺ የሚሉኝ ብቻ ነበሩ። ነገር ግን ደግሞ እንደነገርኩሽ እንዴት ደፈርሽ እንዴት አምስተኛ አረግሽ የሚሉሽም ነበሩ። እነሱን ድምፆች ዝጊያቸው። በቃ እኔ አንዳንዴ ብቻዬን አወራለሁ። ይሄኛው ድምፅ አይሰራም፣ ሊያደክምሽ ነው፣ ሰነፍ ሊያረግሽ ነው፣ ወሰን ግድ የለሽም ኮንቲኒው እያልኩኝ በቃ እንደ ሙቪ ሲሪያል ኮንቲኒው እያደረጉ ሁሉ ነገር ተፈታ በጊዜው ብርታት እንዲሆነን። እኔ ራይሊ በጣም የማየው ነገር ምን እንደሆነ ታውቂያለሽ? ኢሞሽናሊ ድክም ነው የሚያደርግ የዚህ ሀገር ላይፍ በቃ ምንም ሳትሰሪ ቶት ብቻ እየተመላለሰ ይገልሻል። ስለዚህ እንደ ኮሚኒቲ ፕሊስ መልካም ነገር ቱዋርድ ዲስ ማዘርስ፣ በጣም ቮነረብል የሆኑ ማዘርስ። በዚህ አጋጣሚ ደግሞ በጣም ቮነረብል የሆኑ አባቶች የማይናገሩ ታውቂያለሽ፣ በጣም ብዙ በዲፕሬሽን ውስጥ የሚያልፉ ሚስትም ሳትረዳቸው እሱ አይገባውም እሱ አይረዳኝም ብለው በጣም ደግሞ እንዴት ልበልሽ በጣም ሳይረዱ በጣም ብዙ በዚህ አይነት ነገር ውስጥ የሚያልፉ አባቶች አሉ። ስለዚህ እህቶች እንደኛ ስላላለቀሱ እንደኛ ስላልጮሁ እንደኛ አክቲቪቲው ጋር አብረው ስላልሄዱ አይረዱምም አንበል፣ እንረዳቸው እነሱ ነው። እና በመረዳዳት ውስጥ ራይልዬ ማሸነፍ አለ፣ በቃ ማሸነፍ አለ። የመጣውን መቀበል ግድ ነው፣ ምንም ምርጫ የለንም። ወደነው አይደለም ይመጣል፣ እንቀበለዋለን። ጌታ ደግሞ ይሰራል። እንደዚህ ነው ማስበው ራሄልዬ። ፖዚቲቭ አቲቲዩድ ካለን በቃ ድካማችን ፊዚካል ድካማችን እናሳርፈዋለን። ኢሞሽናሊ ስንደክም ነው ችግሩ ናርዲዬ። ኢሞሽናሊ በቃ ዋይሚ ምንድን ነው እኔ እንዴት ኢቨን በቃ ዛሬ ጠዋት ይሄን አረጋለሁ አልልም ናርዲ። ጀስት ኦን ደ ፍሎ ነው የሚሄደው። በቃ አንዳንዴ ላይሆንም ይችላል በጻፍሽው ግማሹንም ላሰሪው ትችላለሽ። ዛትስ ኦኬ። እና በዚህ ሁሉ መሀል ደግሞ ሲደክመኝ እማዋየው አንድ ትልቅ ጠበቃ አለኝ ሁሌ ደውዬ የምነግረው። ምክንያቱም እኔ በጣም ኢሞሽናል ሆኜ ተናድጄ አንቺ ጋር ብመጣ ምን አባቱ ብለሽ ሞር ልንቆጣ እንችላለን። እሱ ግን አይልም። እሱ ሁሌ ብርታቴ ነው። እሱ ሁሌ ይቅርታ፣ እሱ ሁሌ ሳይከፈለው ምንም አይነት ነገር ሳላረግለት
ሁሌ የኔ ጠበቃ የሆነው አባቴ አምላኬ ይቅር እንዳላጉረመርም እንዳላዘን ነው። ልጄን እንኳን ይዤ የሷ ኩዮች ፓርክ ላይ ሲጫወቱ እኔ እንዳላያት አይኔን የሚሸፍነው እንደማትሄድ እንኳን ማስታወሰው የነበረው ሰዎች አትሄድም እንዴ ሲሉኝ ነበረ። ለምን ረዳቴ እግዚአብሔር ስለረዳኝ እህቶቼን የምለው በተለይ ስትናደዱ ኢሞሽናል ስትሆኑ ባሎቻችሁ ጋር ያለውን ቻሌንጅ ቤታችሁ ጋር ያለውን ቻሌንጅ ለሰው አታውሩት። ያ ሰው ይመዘግብና አንቺ እንኳን ፎርጊቭ ካደረግሽ በኋላ እንዴ ባለፈው ባለቤትሽ እንዲያደርገኝ አላልሽም እንዴ ባለፈው እንደዚህ አልሆንሽም እንዴ እያለ የሚቀሰቅስ ለምን ሰይጣን ሁልጊዜ ወቃሽ ስለሆነ ሰዎችን ተጠቅመው ይወቅሳቸዋል። ግን እግዚአብሔር ግን እንደዛ አይደለም። ጎበዝ ነሽ ነው የሚልሽ። ድምፅ ሰማለሁ ታውቂያለሽ ናድልዬ ብርቱ ነሽ ጎበዝ ነሽ በቃ እንዴ ይሄ ሰነፍማ እንዳትሆኝ እንዳታጉረመርሚ እና ይረዳኛል ጌታ። እኔም ብቻ እንዳይመስልሽ ልጆቼን ራሱ ሌላ ልዩ ክትትል የሚያስፈልጋቸው ልጆች እንዲረዱ ሆኖ ነው ያደጉት። በጣም እኔ እንኳ ተሳስቻ እንዳንዴ ታውቂያለሽ ትንሽ ቻሌንጅ ምናምን እንዳለ ረሳና የሆነ ጥፋት ሲጠፋ ልናገር ስል ኖ ኦኬ ማማ ብለው ነው ወደ ራሳቸው የሚያመጧት። እና እግዚአብሔር መልካም ነው። እኔ ካናዳ ላይ እናት አባት የለኝም፣ እህት ወንድም የለኝም፣ ማንም ሰው የለኝም፣ ፋሚሊ ሰፖርት። ግን ጌታ የእግዚአብሔርን ድገፋ ብርታት በእኔ እንዲያዩት ነው የምፈልገው። ሁሉ የሆነው እንደነገርኩሽ ነው። እናት አባት ስላለኝ ቆይ እስኪ ትንሽ ልጆችን ይዤልሽ ልውጣ የሚለኝ ሰው ስላለ አይደለም፣ እግዚአብሔር ስላለኝ በቃ ጌታ ረዳት ነው የሚሆነው። እንመነው፣ አይምሰላችሁ። እኔ ሶሻል ወርከር ላይሰንስድ የሆነ ዲግሪ ይዣለሁ። መጽሐፍ ላይ የተጻፈው ነገር ሁሉ መባል ስላለበት ነው። የእውነት እየረዳ አይምሰላችሁ። በትክክለኛው ልባችሁን የሚጠግነው የሚረዳው የሚደግፈው በቃ የሚያሻግረው እግዚአብሔር ነው። በእግዚአብሔር ስም ጠይቃችሁ ወንድሞች አባቶች በቃ በዛ ሰዓት ሴንሲቲቭ ዘ ሞስት ስትሮንግ ውመን ሴንሲቲቭ ነው የምትሆነው። ዝም ብለሽ የማያናድድሽ ነገር ሁሉ ሊያበሳጭሽ ሊያናድድሽ። ለምን እኛ እንዳልኩሽ አረቀን የምናስበው ስታገባስ ትወልዳለች ታገባለች እንደዚህ ስትሆንስ የማያሳስበው የ20 የ30 ዓመቱ ነው የሚያሳስበን። ገባሽ? በዛ ሰዓት የሆነ ሰው አቅፏት አይዞሽ የኔ ቆንጆ እግዚአብሔር መልካም ነው ሚላት ያስፈልጋል። እሱ ደግሞ ማነው? ባል ነው። በዛ ሰዓት የራስሽ ጉዳይ በጣም ብዙ ቤቶች ነው የሚፈርሱት። ባይዘው ስፔሻል ኒድ ልጆች ሲመጡ ገባሽ? ቬሪ ሳድ። ልጆቹን በመርዳት ፋንታ ሌላ ፕሮብሌም ነው ክሬት የምናደርግላቸው ልጆቹ። ገባሽ? አባት ጥሎ ሄዶ ያቺ እናት ብቻዋን ያንን ሃንድል እንድታረግ መፍቀድ that's not right። እናቶቹ ደግሞ ልክ እንደኔ ለምን አላለቀስክም? ቢካዝ ሶሻል ወርከሯ ኢሞሽናሊ ሰፖርት ያደርግሻሉ ስላለች የኛ ባህል አለ፣ የራሳችን የሆነ ማንነት አለ። እንኳን ከባህል ከቤተሰብ ውስጥ የተለያየ ኤክስፕሬሽን አለው። አንዱ ልጄ በጣም ሴንሲቲቭ ነው፣ አልቃሻ ሊሆን ይችላል። አንዱ ደግሞ ቶታሊ ምንም የማይናገር ሊሆን ይችላል። ሶ ኢትስ ኦኬ ሌትስ ወርክ ቱጌዘር። በቃ ሌትስ ፎከስ ልጆቹ ላይ። የተወሰነ ጊዜ ነው ልጆቹ ለኛ የሚሰጡት አይደለም እና ስትራቴጂ ላይ ፎከስ ማድረግ ባህላችን መቀየር ማቺውን ልቀይር ብለሽ መታገል መስበር ነው። በቃ በተቻለን መጠን እንረዳዳ። እዚህ ጋር የሚታየው መልክሽ ሳቲስፋይድ የሆነው ማለት ነው። ስትናገሩ ፔን የለውም በውስጡ ማለት የሆነ ስለ ልጅሽ ስትናገሪ ምንም አይነት ፔን አይታይም። ሪጆይስ እያደረግሽ ነው የምትናገሪው ማለት ነው። እና በመናገር በቋንቋ ብቻ ሳይሆን የእግዚአብሔርን ሞገስ ባንቺ ላይ ነው አይቻለሁኝ። ሞገስ ያላትን ሴት አይቻለሁኝ። በእውነት እግዚአብሔር አሁንም ያለምልማችሁ። እግዚአብሔር ልጆችሽን ከአጥናፍ እስከ አጥናፍ ይባርካቸው። በእውነት ለዓለም ምሳሌ ሆነው የሚታዩ ይሁኑ። በረከት ያድርጋቸው ልጆችሽን። እግዚአብሔር በልጆችሽ ውስጥ ፍሬ አድርጎ ይስጥሽ። በእውነት ፍሬ ያድርግልሽ ልጆችሽን። ሪቾ ቀጥይ። እግዚአብሔር ይመስገን። በጣም አይ አም ብለስድ
ብዙ ሰዎች ተምረዋል፣ ተጠቅመዋል፣ ተባርከዋል። ወሰንዬ ምን ነው ስንሰማሽ ውለን ብናድር አትሰለችንም? በቃ የማይጠገብ ነገር እንዳለሽ እያዩ ነው ያሉት እና ብዙዎቹ እዚህ ያሉት ከሰዓት አንጻር እንጂ የምንለይሽ እንዳልነው በጣም በቃ አንቺም ብዙ ኃላፊነቶች ቤት ውስጥ ስላሉብሽ ከዚህ በላይ አንይዝሽም። እኛም ሰዓታችን አልቋል። ሆፕፉሊ ግን እንደ ጌታ ፈቃድ በሌላ ፕሮግራም ተመልሰን እንደምንገናኝ አስባለሁኝ። በሌላ ፕሮግራም በሌላ ቶፒክም ሊሆን ይችላል፣ ይሄንንም ልንቀጥለው እንችላለን እና በዛ መልኩ ነው ምንለይሽ እንጂ this is not የመጨረሻ አይደለም። ካናዳ ስንመጣ ደግሞ እኔና ናርዲዬ አዘ ብርሃን ሚዲያ ዓለምን ቱር የማድረግ ራዕይ ጌታ ሰጥቶናል። ስለዚህ ካናዳ መምጣታችን አይቀርም። ስንመጣ ደግሞ ቪዚት እናረግሻለን፣ እናገኛችኋለን፣ አንቺንም ቤተሰቦችሽንም። በጣም ዛሬ መተሽ ጊዜሽን ሰውተሽ እዚህ ቦታ ላይ ተገኝተሽ ስላካፈልሽን ጸጋ፣ ስላካፈልሽን ዊዝደም፣ ስላካፈልሽን ቴስቲሞኒ፣ ላይፍ ኤክስፒሪየንስ፣ ስለ ሁሉም ነገር ነው እጅግ አድርገን ልናመሰግንሽ የምንወደው። ባለቤትሽንም በጣም አመስገኝልን። ልጆችሽ ይባረኩ፣ የቀረው ዘመንሽ ሁሉ ይባረክ። በጣም በጣም ብዙ ተጠቅሜያለሁኝ፣ እኔ ብዙ ነገር ወስጃለሁኝ። የእግዚአብሔር ቃል ሲናገር ከምስክርነታቸውና ከበጉ ደም ነው ድል ነሱት የሚለው። ኦቨርካም የምናደርገው ነገሮችን እንዲህ ተስተፋይ ስናደርግ ስንመሰክር ከክርስቶስ ኢየሱስ ከሞተልን መስቀል ላይ ከተሰቀለልን ከዛ ጋር ተዋህዶ በእኛ ደግሞ ያለው ምስክርነት አንድ ሲሆን ድል መንሳታችን ፋክቱ በደንብ ሪል ሆኖ ይታያል ለብዙዎች ማለት ነው። በዚህ አጋጣሚ በብዙ ቻሌንጅ ውስጥ እያለፋችሁ ያላችሁ ልናበረታታችሁ እንወዳለን። ነገ የእናንተ ቴስቲሞኒ እንደዚህ ተቀይሮ ታሪካችሁ በመልካም ልክ እንደ ወሰን እንደ እህታችን እንደ ወሰን ቻሌንጆቿን አልፋ ጨለማው አልፎ ብርሃን ላይ ሆና ዛሬ ስለ ክርስቶስ ስትመሰክር ስለ ጌታ ስለረዳት ስላገዛት አቅም ስለሆናት ጥበብ ዊዝደም ስለሰጣት ጌታ እንደዚህ ስትናገር ያያችሁ ሰዎች እነዛን ጊዜዎች አልፋችሁ አሁን የምታልፉባቸውን ቻሌንጆች አልፋችሁ ነገ እንደዚህ ስለ እግዚአብሔር እንደምትመሰክሩ እምነት እንዲያድርባችሁ እምነትን እንድትጸንሱ እንፈልጋለን። በዚህ ውስጥ ቻሌንጅ ውስጥ የምታልፉ በተለያየ ነገር ውስጥ የምታልፉ ትረስት ሚ ወሰንን ያሳለፈ ጌታ እኔና ናርዲን ያሳለፈ ጌታ ብዙዎችን አሳልፎ እንድንመሰክር መልካምነቱን እንድናውጅ ያደረገ ጌታ ለእናንተም እንደሚመጣ ወደ እናንተም ቤት እንደሚያንኳኳ እንድታምኑ እንፈልጋለን። አሁን የምታልፉበት ነገር ሳፖርት ማጣታችሁ፣ መውጣት መውረዳችሁ፣ የእናንተ ነገር የተበላሸ የጨለመ የሚመስላችሁ ነገር የመጨረሻው እንዳልሆነ ይሄ ምስክርነት ማሳያ ነው። ክብር ለጌታ ይሁን። የእግዚአብሔር ቃል ሲናገር ለቅሶ ማታ ቢሆን ጠዋት ግን ደስታ ይሆናል ይላል። ክብር ለኢየሱስ ይሁን። ምንጊዜም በህይወታችሁ ማለዳ የሚባል ነገር እንዳለ እንዳትረሱ እንፈልጋለን። የምትመሰክሩበት ጊዜ እንዳለ እግዚአብሔር እንዲና እንደዛ አደረገልኝ ደስም አለኝ ብላችሁ የምትወጡበት ጊዜ እንዳለ እንድታምኑ እንፈልጋለን። ይሄ ጊዜ እናንተ ልብ ውስጥ እምነት እንዲጨር እንፈልጋለን። ከምንም በላይ ውስጣችሁ ያለውን ተስፋ እንዲያነቃቃው እንዲለኩ ሰው ላይት አፕ እንዲያደርገው እንፈልጋለን። አሜን ለሚል ሰው ይሁንለት። እስኪ አሜን በሉ ሳምባሪ። ክብር ለጌታ ይሁን። ምክንያቱም የእግዚአብሔር ቃል ሲናገር ቢዩቲ ፎር አሽስ ይላል። ይሄ በተቃጠላችሁበት ባዘናችሁበት ተስፋ ቆረጣችሁበት ፈንታ የክብርን አክሊል ሊያለብሳችሁ እግዚአብሔር ወደ እናንተ ይመጣል። እናንተ ወደ እግዚአብሔር መሮጥ ጀምሩ ዛሬ በውሳኔ። ክብር ለኢየሱስ ይሁን። ወሰን እህታችን ወሰን ያደረገችው እሱን ነው። ፕራዮሪቲዋን እግዚአብሔርን ያደረገችው ጸሎት ላይ ነው፣ የእግዚአብሔር ቃል ላይ ነው፣ ተስፋ ላይ ነው፣ የቤተሰቧን አንድነት መጠበቅ ላይ ነው፣ ሰላሟን መጠበቅ ላይ ነው ትኩረት ያደረገችው። በዛ አንድነት ውስጥ ግን እግዚአብሔር ሸዋ አደረገ። በሚከፋፈል አንድነት በሌለበት ቤተሰብ ውስጥ የእግዚአብሔር መንፈስ መጥቶ መስራት አይችልም። ከዛሬ የምንማረው ትልቁ አንኳር ይዘነው መውጣት ያለብን ይሄ ነው። የተጣላችኋቸውን ሰዎች ታረቁ፣ ያዘናችሁባቸውን ይቅር በሉ፣ ፎርጊቭ አድርጉ፣ ልቀቁ፣ ወደ አንድነታችሁ ተመለሱ። ወገኖቼ ባልና ሚስት ወደ አንድነታችሁ ተመለሱ። ከችግራችሁ በላይ እግዚአብሔርን በቤታችሁ ማንገስ ማግነን ጀምሩ። እግዚአብሔር በችግራችሁ ላይ ጣልቃ ይገባል። ክብር ለኢየሱስ ይሁን። ይሄው ማሳያ፣ ይሄው ቴስቲሞኒ፣ ይሄው በህይወት ያለን ቴስቲፋየሮች አሜን።
በእግዚአብሔር በጨለማ አይተዋችሁም። that's the guarantee word። እግዚአብሔር በሐዘናችሁ በስብራታችሁ አይተዋችሁም። የመጣባችሁን ቻሌንጆች ለመልካም እንዲለውጥላችሁ ይኸው እህታችንን ቦልድ እንዳደረጋት እንዳሳደጋት ስትሬች እንዳደረጋት አምሹር ከድሮ ጀምሮ ከልጅነቷ ጀምሮ በዚህ አይነት ስትሬንግዝ ውስጥ ላታድግ ትችላለች። ወገኖች ያስተውሉ። ብዙ ጊዜ ቻሌንጅ ወደ ህይወታችን ሲመጣ እኛን ሊያሰለጥነን ነው፣ እኛን ሊያሳድገን ነው፣ አቲቲዩዳችንን ሊቀይር ነው፣ አስተሳሰባችንን ሊቀይር ነው። ግሬትፉሊ ተቀበሉት ያላችሁን ቻሌንጅ። accept what you go through right now. accept it። እንደገና እግዚአብሔር ይሄን ለመልካም ለውጦ ህይወቴን ቀይሮ ታሪኬን ቀይሮ ክብር ለኢየሱስ ይሁን ነገሬን ቀይሮ እንድመሰክር ያደርገኛል እንደ እህቴ የሚል ተስፋ በውስጣችሁ እንዲጫር ዛሬ እንፈልጋለን። ሌራስ ፕሬይ። እግዚአብሔር ሆይ እናመሰግንሃለን። ዛሬ ጌታ ሆይ ቃል በዚህ ቦታ ስለተነገረ ላዘኑ ተስፋ ለቆረጡ ለጨለመባቸው የማይነጋ መስሏቸው ለደከማቸው ሁሉ በየቤታቸው ተስፋን አሁን ስለጫርክ እግዚአብሔር ሆይ ተስፋቸውን ስላለመለምክ ስብራታቸውን ስለጠገንክ እንደገና ወደ አንድነታቸው ስለመለስካቸው አመሰግንሃለሁ። የእግዚአብሔር ልጅ ጌታ ኢየሱስ የአጋንንትን ስራ ልታፈርስ የተገለጥከው አንተ በቤታቸው አንድነትን የሚጠላውን ቋንቋቸውን የሚያደበላልቀውን ክፉ ለመቅጣት ዛሬ በቤታቸው ስለተገለጥ አመሰግንሃለሁ። እግዚአብሔር አባት ሆይ አመሰግንሃለሁ። መንፈስ ቅዱስ አመሰግንሃለሁ። በአንድነት ውስጥ በአንድ ልብ ውስጥ ሃሌሉያ ሐዋርያት በአንድ ልብ ተቀምጠው ያለ በአንድ ሐሳብ ሆነው ያለ እንደሚነጥቅ አውሎ ንፋስ መጥቶ ያ መንፈስ ቅዱስ እንደተገናኛቸው ለመጀመሪያ ጊዜ ቪዚቴሽን እንዳገኛቸው ዛሬ ለሚወስኑ ሰዎች በአንድነት በዩኒቲ በመተሳሰብ ቤቴን እሰራለሁ ብለው ለሚወስኑ መንፈስ ቅዱስ በቤታቸው ስለገባ አመሰግንሃለሁ። ሃሌሉያ ሃሌሉያ። በአንድነት ውስጥ አንድነትን የሚጠላው ጠላት ስለተቀጣ አመሰግንሃለሁ። ዲያብሎስ ከቤታቸው ስለተባረረ አመሰግንሃለሁ። የልጆቻቸውን ጤና፣ ሰላም፣ በረከት የማይወደው ክፉ ስለተመታ አመሰግንሃለሁ። ጌታ ሆይ ዛሬ በዚህ ስፍራ ያንተ መልካምነት፣ ያንተ ቸርነት፣ ያንተ በጎነት፣ ያንተ ድንቅ አሰራር፣ ተአምራታዊ ፈውስ በዚህ ስላለፈ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ ክብር ሁሉ ላንተ ይሁን፣ ክብር ሁሉ ለስም ይሁን። In Jesus' mighty name we pray. Amen. 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 Amen.